ሰላም ጤና ይስጥልኝ እንደምን ዋላችሁ ታድለኝ ከታዱ ዩቲዩብ በዛሬ ቪዲዮ ላይ ፌደራል መንግስት ግዥና ንብረት አስተዳደር አዋጅ 649/2001 እንግዲህ ቀድሞ ተግባራዊ የነበረው ማለት ነው እና በፌደራል መንግስት ግዥና ንብረት አስተዳደር አዋጅ ቁጥር 1333/2016 መካከል ምንድነው ልዩነት ያለው? አዲስ የጸደቀው አዋጅ 1333/2016 ወይም 1333/2024 ምንድነው የተሻለ ነገር ይዞ የመጣው የሚለውን እናያለን። አብራችሁን ቆዩ። እንግዲህ መግቢያ ላይ እንደተናገርኩት ከአሁን በፊት ሲተገበር በነበረው የመንግስት ግዥና ንብረት አስተዳደር አዋጅ ቁጥር 649/2001 ላይ ያልነበረ ነገር ግን በአዲሱ አሁን በተሻሻለው የመንግስት ግዥና ንብረት አስተዳደር አዋጅ ቁጥር 1333/2016 ላይ የተጨመሩ አዳዲስ ወይም በቀድሞ ያልነበሩ ነገር ግን አሁን ላይ ተካተው የመጡ አዳዲስ ነገሮች ምንድናቸው የሚሉትና ያለን እንግዲህ የመጀመሪያው inclusion of state owned enterprise ነው። እንግዲህ ይሄ ማለት ምን ማለት ነው? ይሄ አዋጅ 1333/2016 በሙሉ በሙሉ በፌደራል መንግስት ባለቤትነት የተያዘ የልማት ድርጅቶችን በዚህ መመሪያ ላይ እንዲካተቱ ወይም በዚህ መመሪያ እንዲተዳደሩ ያደርጋል ያስገድዳል ማለት ነው። ሙሉ በሙሉ በፌደራል መንግስት ባለቤትነት የተያዙ የልማት ድርጅቶችን ካሁን በፊት የልማት ድርጅቶችን 649/2001 አይጨምርም ነበር። ነገር ግን በአዲሱ በዚህ በጸደቀው አዋጅ ግን እነዚህ የልማት ድርጅቶች እንዲካተቱ ያስገድዳል ማለት ነው። ሁለተኛው ልዩነት ኤሌክትሮኒክ ፕሮክሪመንት መሆኑ ነው። እንግዲህ ኤሌክትሮኒክ ፕሮክሪመንት እንደ ካሁን በፊት ቪዲዮ ሰርችላችኋለሁ ኢጂፒ በሚባለው ማለት ነው። ስለዚህ ማንኛውም መስሪያ ቤት በኤሌክትሮኒክስ ዘዴ ተጠቅሞ ግዥ መፈጸም እንዳለበት ማንዳቶሪ ነው። ስለዚህ ይህንን መደረጉ አንደኛው ልዩነቱ ነው። ይህን ማድረግ እንዳለበት በአዋጅ ደረጃ ተቀምጧል ማለት ነው። ሶስተኛው ኒው ፕሮክሪመንት ሞዳሊቲስ መካተታቸው ነው። እንግዲህ ሌሎች አዳዲስ ከነበሩ በተጨማሪ አዳዲስ የግዥ ዘዴዎችን እንዲካተቱ ተደርጓል በዚህ በ1333/2016 ማለት ነው። ለምሳሌ በሊዝ ግዥ መፈጸም እንደሚቻል ተርኒኪ ግዥ ይባላል እና ሌሎችም አሉ። እነዚህን እንግዲህ በሌላ ጊዜ ሰራላችኋለሁ ቪዲዮ። ግን ከነበሮቹ በተጨማሪ ግን ሌሎች አይነት ዘዴዎችን ሌሎች ሞዳሊቲዎችን እንዲያካተት መደረጉ አንድ የልዩነት ነው ማለት ነው። አራተኛው እና ዋናው ደግሞ እንግዲህ ሰስተኔብል ፕሮክሪመንት ነው። እንግዲህ ሰስተኔብል ፕሮክሪመንት ማለት እንግዲህ እነዚህ ግዥ የሚፈጽሙ ተቋማት ከመጀመሪያ እስከ መጨረሻው ድረስ የግዥን ሂደት ሲያስኬዱ ኮንሲደር ማድረግ ያለባቸው ነገሮች አሉ። ለምሳሌ የአካባቢ ብክለትን አፌክት ያደርጋል ወይም ከአካባቢ ብክለት የጸዳ ነው ወይ? ሌላው መልሶ መጠቀም ይቻላል ወይ? አንድ ነገር ገዝቶ መልሶ ማንጠቀመው ከሆነና የሚወርቅ ከሆነ ኪሳራ ስለሆነ ምን ያህል መልሰን የመጠቀም ፕሮባቢሊቲ አለን? ሌላው የህይወት ዘመን ትንተና ምን ያህል ጊዜ ነው ሊጠቅም የሚችል የሚል ሌላው ማህበረሰቡን ምን ያህል ተጠቃሚ ያደርጋል የሚሉ አጠቃላይ ጥናቶችን በማድረግ ነው ግዥ መፈጸም ያለባቸው። ጨርቶ ከመውጣቱ እስከ ውል አስተዳደር ድረስ እነዚህ ነገሮች ምን ያህል አፌክት ያደርጋሉ? ምክንያቱም እንግዲህ ግዥ የሚፈጸመው ከህብረተሰቡ በተሰበሰበ ገንዘብ ነው። ያ ገንዘብ ደግሞ ምን ያህል ለህብረተሰቡ ጠቃሚ ነው የሚለውን በዘፈቀደ ሳይሆን እነዚህ አይነት ጥናቶችን በማካሄድ እነዚህ አይነት ትንተናዎችን በማካሄድ ነው ግዢው እንዲፈጸም እንግዲህ ይሄ አዋጅ
የሚያስገድደው ማለት ነው። ስለዚህ ይህ ደግሞ የእያንዳንዱ ተቋም ኤፊሽንሲውን አጠቃላይ ደግሞ በሰስተኔብል የሆነ ኢኮኖሚክ ግሮዝ እንዲኖር ያደርጋል ማለት ነው። ስለዚህ እነዚህን ነገሮች ኮንሲደር አድርጎ ከ13 33 2024 በዋነኝነት ከ649 ጋር የሚለያይባቸው እነዚህ ከላይ የጠቀስኳቸው አራቱ ጉዳዮች ናቸው። ለማስታወስ ያህል የመጀመሪያው ኢንክሉዥን ኦፍ ስቴት ኦውንድ ኢንተርፕራይዝ፣ እነዚህን ሁለተኛው ኤሌክትሮኒክስ ፕሮኩርመንት፣ ኒው ፕሮኩርመንት ሞዳሊቲስ እና ሰስተኔብል ፕሮኩርመንት። እነዚህ ዋና ዋና ልዩነቶች ናቸው። ስለተከታተላችሁኝ አመሰግናለሁ። ቻው።